እዛ እኮ ነው የቆሙት እነሱ። ለምን ፈርታችሁ ነው? ተጠጉ። አንተ መኪናውን ማለት ነው ይዘው ወደዛ ሂድ። ራቅ አንተ ተመለስ። ትንሽ በዛ ብላችሁ መጡ ነበር። የሰበሰብኩት ችግር እንድንፈጥር ነው። መኪና ውስጥ ምገባ መኪና ይጠበቅብኝ። ስልኬን ስጡኝ አልኳችሁ። ነካከኝ እንዳትነካኝ። ሌላ ነገር ነው የሚፈጠረው። ገባህ? ስነካኝ ሌላ ነገር ነው የሚፈጠረው። ስልኬን ስጡኝ። ስጠኝ እኮ ችግር የለውም። ያውጣው ከመኪና ውስጥ ማውጣት ይከብዳል። ስልኩን አውጣው ከመኪና ውስጥ። ስልክ ለምንድን ነው መኪና ውስጥ የምገባው? ስልኬን አንዴ የፈለኩት መኪና ውስጥ ለምን እገባለሁ? ብዙ ስልክ ነው ያለው። አንተ የትኛው እንደሆነ አላውቅም። ስማኝ፣ ስልኬን ወሰድኩ አንተ ነህ አይደለ? ልቀቂኝ፣ እንዳትነካኝ። ስልኬን ስልክ ትፈልገዋለህ አይደለ? እኮ ስልኬን ትፈልገዋለህ እኮ ነው። ለምን እገባለሁ? መግባት አይጠበቅም። እየመጡ ነው። ሌላ ነገር ነው የሚመስለው። ስልኬን ስትል ልቀቂኝ። ዳኒ አልፈቁት ኔጋ ነው ዳኒ ከላይ ዙር ወደዛ ነው ለሄዱ ላይ ያርፍባል። ዳኒ ሰማይ ስልኬ መልሱ። ዳንኤል አርፈህ ተቀመጥ። ስልኬን መልሱ። ዳንኤል አርፈህ ተቀመጥ። ስልኬን መልሱ። ዳኒ ሰው እያያችሁ ነው። ለራሳችሁ ጥሩ አይመጣም። ሄዱና አንተ ላይ ነው የሚያልቀው። አርፈህ ቁጭ በል። ለራሳችሁ ጥሩ አይመጣም። ሰው እያያችሁ ነው። ስልኬን መልሱ። ልክ ዳንኤል ስልኬን መልሱ። ጸባይ አይገዛም አይደለ? አብርሃም ልቀቀኝ። እሺ ለምንድን ነው ብዙ ሰው የመጣው? ዝም ስንል በጣም እሺ ስልኬን መልስልኝ። ዳኒ አርፈህ ቁጭ በል። ስልኬን መልስልኝ። ሌላ ነገር እንዲፈጠር ማትፈልግ ከሆነ አርፈህ ቁጭ በል። ስልኬን መልሱ ወይ እንትሩ ጋር እናወርደዋለን። ከዛ አንዳችሁ ሂዱና በሌላ መኪና ፒሲውን እኮ ሁለታችሁ እዚህ ያዙት። እኔ ፒሲውን ይጣ እናንተ እዚህ ያዙት። እኔ ፒሲውን ይዤ ልምጣ። እሱን እዚህ ጋር እናወርደዋለን። ቆይ ትንሽ እንደውና ልቀቀኝ። ዳንኤል አልፈልግም። ልቀቀኝ። አምጣ ቁልፌን አምጣ። ልቀቀው ቁልፌን። ቁልፌን ልቀቀው። ቁልፌን ልቀቀው። ዳንኤል ምንም ልቀቀኝ። ቁልፌን አምጣው። ዳንኤል አልፈልግም። ታው ይጸጸታችኋል። ያረጋችሁ ነገር ይጸጸታችኋል። ጌታ ያለፈዋይቷችኋል። ለራሳችሁ ለራቁኛ። አሁን እኮ አታገኘት። አሁን አርፈህ ብትቀመጥ ይሻላል። ዳንኤል ሌላ ነገር ውስጥ ለምን ነው የምትገባው? ወይ በቃ እዚህ ጋር ጫፍ ያዘው። እኔ ደርሼ እመጣለሁ። በዛኛው መኪና ጫፍ ላይ ያዘው። ከዛ ዳንኤል ያው የቤቴን ቁልፍ አምጣው። አልሰጠህም። የምፈልገው እኮ ፒሲውን ነው። አንተን አይደለም የምፈልገው። አንተ ፈልጌ ነው እንደ የመጣው ይመስላል። ወይ ይቆጭ ያለ አብርሃም ዛሬ ያልከው ነገር ያዘው። ከዛ ያዙት። ዳኒ እነግራቸዋለሁ። ደውዬ ፒሲውን ካወጣሁት በኋላ እነግራቸዋለሁ። እንግዲህ ወጣ የሱን አይደል? አሁን እንደዚህ ባላደርግ ደስ ይለኝ ነበረ፣ ግን ደግሞ ማለት ነው ስልኩ ብቻ አይደለም ሙሉ ሁሉ ነገሩን የወሰድነው ፒሲውንም ወስደናል። የወሰድንበት ደግሞ ምክንያት ምንድነው? ይሄንን ላይቭ የምትከታተሉ ሰዎች እኔ ላይ ማይሆን ድርጊት እያደረገ ስለነበረ ነው። ወንድ ልጅ ላይ ደግሞ እንደዚህ አይነት ነገር አይደረግም በመጀመሪያ ደረጃ ማለት ነውና ማይሆን የራቁት ፎቶ ምናምን ነገር እሱ ስልክ ላይ ነበረ የኔ ማለት ነው። እና ለዛ ነው ስልኩንም ለማታውቁ ሰዎች ማለት ነው ስልኩን የሚወሰድንበት ለዛ ነው። ከዛ ስልኩን ስንወስደው ፒሲ ላይ ገልብጦት ነበረ። እንደዚህ አይነት ወይ የወረደ ስራ ደግሞ ለሚሰራ ሰው በዚህ መልኩ እንሸኘዋለን ማለት ነው። ብሩክ ደውለት ቆይ ፒሲውን እንዴት አደረገ?